ሰበር ዜና ምሽቱን በተፈጸመ አደገኛ የሚሳኤል ጥቃት የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ መገደላቸው ተዘገበ። በዚህ ዘገባ ሰፋ ያለ መረጃ አዘጋጅተናል፣ በዝርዝር ይቀርባል። በበዓል ወቅት በሚቀርቡ ደህንነታቸው ያልተጠበቀ ምርቶች ላይ ጥብቅ ቁጥጥር እንደሚደረግ ተገለጸ። ግብጽ በሱዳን ሌላ ትይዩ መንግስት እንዲመሰረት እንደማትፈቅድ አስታወቀች። የሀገሪቱ አንድነት እንዲጠበቅ አሳሰበች። ተጨማሪ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። $1 153 ብር እየተገዛ 156 ብር ከ1 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 198 ብር ከ7 ሳንቲም እየተገዛ 202 ብር ከ6 ሳንቲም እየተሸጠ ይገኛል። ዩሮ 175 ብር ከ7 ሳንቲም እየተገዛ 179 ብር ከ2 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 187 ብር ከ9 ሳንቲም እየተገዛ 191 ብር ከ7 ሳንቲም እየተሸጠ ይገኛል። ዲናር 489 ብር ከ3 ሳንቲም እየተገዛ 499 ብር ከ1 ሳንቲም እየተሸጠ ይገኛል። ዩሃን 21 ብር ከ7 ሳንቲም እየተገዛ 22 ብር ከ1 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ6 ሳንቲም እየተሸጠ 42 ብር ከ5 ሳንቲም መሸጫ ዋጋው ነው። ሪያል 40 ብር ከ7 ሳንቲም እየተገዛ 41 ብር ከ5 ሳንቲም እየተሸጠ ይገኛል። በበዓል ወቅት በሚቀርቡ ደህንነታቸው ያልተጠበቀ ምርቶች ላይ ጥብቅ ቁጥጥር እንደሚደረግ ተገለጸ። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣናት ለመጪው የፋሲካ በዓል የመጠቀሚያ ጊዜያቸው ያለፈባቸው ጥራትና ደህንነታቸው ያልተጠበቀ ምርቶች ወደ ገበያ እንዳይቀርቡ ጥብቅ ቁጥጥር በማድረግ ላይ እንደሆነ አስታውቋል። ተቋሙ መሰል ምርቶችን ሲያቀርቡ በሚያዙ ነጋዴዎች ላይ ጥብቅ እርምጃ እወስዳለሁ ብሏል። ከዚህ በፊት ባለው ተሞክሮ በበዓላት ወቅት ጊዜያቸው ያለፈባቸው ምርቶች በስፋት ወደ ገበያ ሲቀርቡ እንደሚስተዋል ያስታወሱት የባለስልጣኑ የምግብ ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ናቸው። አቶ እስጢፋኖስ ለአህዱ ሬዲዮ እንደተናገሩት ካለፈው ትምህርት በመውሰድ በበዓላት የሚዘጋጁ ኤግዚቢሽንና ባዛሮች፣ በሱፐር ማርኬቶች እንዲሁም በሸቀጣሸቀጥ መደብሮች ውስጥ በሚቀርቡ ምግብ ነክ የፋብሪካ ምርቶች ላይ ከባለድርሻ አካላት ጋር በመተባበር ጥብቅ ቁጥጥር ይደረጋል። ዳይሬክተሩ አክለውም መሰል ህገወጥ ድርጊቶችን ለመቆጣጠር ከደንብ ማስከበር፣ ከፖሊስ እንዲሁም ከሰላምና ጸጥታ አካላት ጋር በመቀናጀት የማያዳግም እርምጃ እንደሚወስድ አጽንኦት ሰጥተውበታል። ይህንኑ የተረጋገጠ ምርት ለገበያ እንዲቀርብ ለማድረግ ባለስልጣኑ ቁጥጥር ብቻ በቂ አለመሆኑን የጠቀሱት አቶ እስጢፋኖስ ህብረተሰቡ አስፈላጊውን ትብብር እንዲያደርግ ጥሪ አቅርበዋል። ነጋዴዎች ለጤና ጠንቅ የሆኑ የመጠቀሚያ ጊዜያቸው ያለፈባቸው ምርቶች ወደ ገበያ ከማቅረብ እንዲቆጠቡ ያሳሰቡ ባለስልጣኑ ማህበረሰቡ መሰል ድርጊቶች ሲመለከት ለህግ አካላት በማሳወቅ ኃላፊነቱ እንዲወስድ ጥሪ አቅርበዋል። የጡረታ ፈንድ ቁጥጥር እየተደረገበት እንዳልሆነ ተገለጸ። ብሔራዊ ባንክ ከመንግስትና ከግዙፍ ዘር የሚሰበሰቡ የጡረታ ፈንዶች ላይ ቁጥጥር እየተደረገ እንዳልሆነ በግልጽ የፖሊሲ ማሻሻያ እንዲደረግ ምክረ ሀሳብ አቅርበዋል። የብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ እንዳስታወቁት የጡረታ ፈንዶች ለብሔራዊ ባንክ ሪፖርት የሚያቀርቡ ቢሆንም በተግባር ግን በባንኩ ቁጥጥር እየተደረገባቸው አይደለም ብለዋል። የባንኩ እና የፋይናንስ ባለሙያ የሆኑት አቶ ወርቁ ለማ እንደገለጹት የጡረታ ፈንድ የሚያስተዳድረው የገንዘብ መጠን ከፍተኛ በመሆኑ ተገቢውን ቁጥጥር ሊደረግበት ይገባል የሚለው የብሔራዊ ባንክ ምክረ ሀሳብ ተገቢ መሆኑን ጠቁሟል። ባለሙያው አክለውም በብሔራዊ ባንክ ማቋቋሚያ አዋጅ ላይ የጡረታ ፈንዶች እንደ ፋይናንስ ተቋማት ተቆጥረው ድንጋጌ አለመቀመጡ የህግ ክፍተት መሆኑን በመጥቀስ የባንኩ ጥያቄ ተገቢ መሆኑን ገልጸዋል። በጡረታ ፈንዶች ላይ ግልጽ የቁጥጥር ማዕቀፍ አለመኖሩ ያስከተላቸው ጉዳቶች እንዳሉት የገለጹት ደግሞ የምጣኔ ሀብትና ኢንቨስትመንት አማካሪ አቶ ከፈለኝ ኃይሉ ናቸው። አቶ ከፈለኝ እንደገለጹት የጡረታ ፈንድ ቁጥጥር ማዕቀፍ አለመኖሩ ለሀብት ብክነት መንስኤ መሆኑን ገልጸው በብሔራዊ ባንክ ያቀረበው የፖሊስ ማሻሻያ ጥያቄ ወቅታዊ አስፈላጊ ነው ብለዋል። የጡረታ ፈንድ ከፍተኛ ሀብት ክምችት ያለው በመሆኑ በብሔራዊ ባንክ የቁጥጥር ማዕቀፍ መካተት እንዳለበት ባለሙያዎቹም አጽንኦት ሰጥተዋል። በአማራ ክልል በባንጃ ወረዳ በሳተማ ዳንጊያ አካባቢ ነፍጥ አንግበው ሲንቀሳቀሱ የነበሩ 6 ወገኖች በአማራ ክልል መንግስት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ሙሉነሽ ደምሴ በተገኙት የመንግስት የሰላም ጥሪ ተቀብለዋል ሲሉ የክልሉ መንግስት አስታወቀ። ትግሉ ህዝቡን ነጻ ለማውጣት የሚካሄድ መስሏቸው በተሳሳተ መንገድ ገብተው እንደነበር የገለጹት መንግስት የሰላም ጥሪ የተቀበሉት ወጣቶች የግጭቱን ዓላማ በውል ሲገነዘቡ ህዝቡን ነጻ ለማውጣት ሳይሆን ሀገርን ለማፍረስና ህዝብን ለማጎሳቆል መሆኑን በመረዳት ከመንግስት ጎን በመሆን
ሰላምን ለማስፈንና የበደሉትን ህዝብ ለመካስ ለመንግስት እጅ መስጠታቸውን ተናግረዋል ያለ ሲሆን በቦታው ተገኝተው ንግግር ያደረጉት በአማራ ክልል መንግስት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ሙሉነሽ ደምሴ አለመግባባት የሚፈጠር ክስተት ቢሆንም የተፈጠረውን ሀሳብ ልዩነትና አለመግባባትን በሰላማዊ መንገድ መፍታት የስልጡንነት ማሳያ ነው ብለዋል። የግጭቱን ድብቅ ሴራ በውል ሳይረዱ ትግሉ ትክክል መስሏቸው ታጥቀው ሲንቀሳቀሱ የነበሩ ወገኖች የታሪካዊ ጠላቶች ሀገር የሚያፈርስ ተልዕኮ አስፈጻሚ እየሆኑ እንዳለ ተረድተው የመንግስት የሰላም ጥሪ ተቀብለው በመምጣታቸው በእጅጉ አመስግነዋል። ጠላቶች በፈጠሩት የጸጥታ ችግር በርካታ ህጻናት ከትምህርት ገበታ ውጭ በመሆን የውጭ ሀገራት ተረካቢ ትውልድ በእውቀት እንዳይገነባ እየተደረገ መሆኑን ያነሱት ዶክተር ሙሉነሽ ባለፉት 3 ዓመታት የወደመውን ሀብት በሚያካክስ መንገድ በቁጭት ልማትን በስፋት በማልማትና ዘላቂ ሰላም ለማምጣት መስራት እንደሚገባቸው አሳስበዋል። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪና ከተማና መሰረተ ልማት መምሪያ ኃላፊ አቶ አይተነው ታዴ በበኩላቸው የጠላቶችን ሀገር የማፍረስ ተልዕኮ ተረድተው መመለስ የሚያስመሰግን መሆኑን አንስተው በአፈሙዝ ለውጥም እድገትም እንደማይኖር ገልጸዋል። ለመንግስት እጅ ያልሰጡ ወገኖች አሁንም የውጭ ባንዳዎች ድብቅ ተልዕኮ ያልተረዱ የመንግስትን የሰላም ጥሪ እንዲቀበሉና ችግሮቻቸውን በሰላም መንገድ በውይይት እንዲፈቱም ጥሪ አስተላልፈዋል። ፕሬዚዳንት ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ አስጠነቀቁ። የሆርሙዝ ወሽመጥን በተፈጥሯዊ ሁኔታ ይከፈታል አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ መጋቢት 23 ቀን 2018 ዓ.ም በሰጡት መግለጫ እየተባባሰ በመጣው ጦርነት ዙሪያ አንድ ጠንካራ ማስጠንቀቂያዎችን ያስተላለፉ ሲሆን በሆርሙዝ ወሽመጥ መዘጋት ምክንያት በዓለም አቀፍ የነዳጅ አቅርቦት ላይ የተረጋገጠውን ስጋት ግን አሳንሰውታል። ፕሬዚዳንቱ ስለ ስትራቴጂካዊ የሆርሙዝ ወሽመጥ በሰጡት አስተያየት አሜሪካ ከማንኛውም መስተጓጎል ነፃ መሆኗን ገልጸዋል። የዩናይትድ ስቴትስ በሆርሙዝ ወሽመጥ በኩል የምታስገባውን የነዳጅ ምርት የለም ማለት ይቻላል። ወደፊትም አታስገባም፣ አያስፈልገንም ያሉት ትራምፕ በመንገዱ ላይ ጥገኛ የሆኑ ሀገራት ግን ለመተላለፊያው ጥንቃቄ ሊያደርጉና ሊንከባከቡት ይገባል ብለዋል። በዓለም አቀፍ የኢነርጂ ገበያ ላይ ስጋቶች ቢኖሩም ትራምፕ ግጭቱ ሲያበቃ ሁኔታው በራሱ እንደሚፈታ እምነታቸው ገልጸዋል። ይህ ግጭት ሲያበቃ ወሽመጡ በተፈጥሯዊ ሁኔታ ይከፈታል፣ ምክንያቱም ወይም ኢራን ሀገሪቱን መልሶ ለመገንባት ነዳጅ ከመሸጥ ውጭ ሌላ አማራጭ የላትም ያሉ ሲሆን የነዳጅ ዋጋ በፍጥነት እንደሚቀንስና የአክሲዮን ገበያም እንደሚያገግም ተንብየዋል። የአሜሪካ ፕሬዚዳንት ወታደራዊ ዘመቻው በቅርቡ እንደሚጠናከርም ሲጠቁሙ የአሜሪካ ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናቀቅ መንገድ ላይ ነን። በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከባድ ጥቃት እንሰነዝራለን። በጣም በአጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ሲሉም አስጠንቅቀዋል። የአገዛዝ ለውጥ ግባቸው እንዳልነበረ ቢገልጹም በኢራን ያለው አመራር ቀድሞውኑ መቀየሩን ትራምፕ ተናግረዋል። የአገዛዝ ለውጥ ይምጣ አላልንም፣ ነገር ግን የቀድሞ መሪዎቻችን በሙሉ በመሞታቸው ምክንያት የአገዛዝ ለውጥ ተከስቷል። ሁሉም ሞቷል። አዲሱ ቡድን ብዙም ጽንፈኛ ያልሆነና ይበልጥ ምክንያታዊ ነው ብለዋል። ትራምፕ አክለውም ስምምነት ላይ የማይደርስ ከሆነ በወሳኝ መሰረተ ልማቶች ላይ ሰፊ ጥቃት ሊሰነዘር እንደሚችል ግዝተዋል። ምንም አይነት ስምምነት ካልተደረሰ እያንዳንዱም የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን በሙሉ ምናልባትም በአንድ ጊዜ እንመታቸዋለን ብለዋል። ምንም እንኳን የኢራን የነዳጅ ተቋማት በቀላሉ ሊጠቁ የሚችሉ ቢሆንም አሜሪካ እስካሁን ኢላማ እንዳላደረገቻቸው ገልጸዋል። እስካሁን ነዳጃቸው አልመታንም፣ ምክንያቱም ያንን ካደረግን የመትረፍረፍ ወይም መልሶ የመገንባት እድል አይኖራቸውም፣ ነገር ግን ልንመታው እንችላለን፣ ካደረግነውም ይጠፋሉ ሲሉ አስጠንቅቀዋል። ፕሬዚዳንት ትራምፕ የኢራን ወቅታዊ ሁኔታ ሲገልጹም ሀገሪቱ ክፉኛ ተጎድታለች፣ በመሰረቱ ከእንግዲህ ስጋት መሆን አትችልም በማለት ንግግራቸውን አጠቃለዋል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያነጣጠረ የሚሳኤል ጥቃት መፈጸሙ ተነገረ። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን በተተኮሰ አደገኛ ተብሎ በተገለጸ የሚሳኤል ጥቃት ሳይገደሉ እንዳልቀሩ የሚጠቁሙ መረጃዎች በመሰራጨት ላይ ይገኛሉ። ይህ እጅግ ሚስጥራዊ በሆነ የደህንነት መረጃ ላይ የተመሰረተ ነው የተባለው ዜና በዓለም አቀፍ ደረጃ ከፍተኛ ድንጋጤና መነጋገሪያም ሆኗል። እንደ ተለያዩ የዜና ምንጮች ዘገባ ጥቃቱ የተፈጸመው ጠቅላይ ሚኒስትር በከፍተኛ ጥበቃ ስር በሚገኝ ስፍራ ላይ ባሉበት ወቅት ሲሆን ኢራን የተጠቀመችውን የሚሳኤል አይነት የረቀቀና የእስራኤልን የአየር መከላከያ ስርዓት ጥሶ ማለፍ የቻለ እንደሆነም ተገልጿል። አንዳንድ የሚዲያ አውታሮች የጠቅላይ ሚኒስትሩን ሕይወት ማለፍ በእርግጠኝነት እየዘገቡም ቢሆን የእስራኤል መንግስት ሆነ የጠቅላይ ሚኒስትሩ ጽህፈት ቤት እስካሁን ድረስ ስለ ሁኔታው የሰጡት ይፋዊ መግለጫ የለም። ይህ መረጃ ይፋ መሆን የጀመረው በመካከለኛ ምስራቅ ለሳምንታት የዘለቀው የአየር ላይ ጥቃትና የቃላት ጦርነት ወደ ቀጥተኛ ፍልሚያ በተቀየረበት ማግስት ነው። የደህንነት ባለሙያዎች እንደሚሉት ከሆነ
እንዲህ ያለ ጥቃት ተፈጽሞ ከሆነ በቀጠናው ላይ ሊያስከትል የሚችለውን ፖለቲካዊና ወታደራዊ ቀውስ እጅግ የከፋ ይሆናል። የእስራኤል ጎረቤት ሀገራትና የዓለም ሀያላን መንግስታትም ሁኔታውን በከፍተኛ ንቁነት እየተከታተሉ ይገኛሉ። ይሁን ይህ ዜና እስካሁን ድረስ ከገለልተኛ ወገን ወይም በይፋ የመንግስት ምንጭ አልተረጋገጠም። ብዙ ጊዜ መሰል ግጭቶች በሚከሰቱበት ወቅት የስነ ልቦና ጦርነት ወይም ሳይኮሎጂካል ዋርፌር ለማካሄድ ሲባል የተሳሳቱ መረጃዎች ሊሰራጩ እንደሚችሉም የሚገልጹት ታዛቢዎቹ ህዝቡ ይፋዊ መግለጫዎችን እንዲጠባበቅ እየሞከሩ ነው። በአሁኑ ወቅት በቴል አቪቭ እና በሌሎች የእስራኤል ከተሞች ላይ የጸጥታ ሁኔታ ተጠናክሮ የቀጠለ ሲሆን በጠቅላይ ሚኒስትሩ ላይ ደረሰ የተባለውን ጥቃት አስመልክቶ የሚወጡ መረጃዎች መላውን ዓለም በጉጉትና በስጋት ውስጥ ከተውታል። ሁኔታውን እውነት ከሆነ ይህ ክስተት በዘመናዊ መካከለኛው ምስራቅ ታሪክ ውስጥ ትልቅ ለውጥ ሊያመጣ የሚችል ታሪካዊ ክስተት ሆኖ ይመዘገባል። ግብጽ በሱዳን ሌላ ትይዩ መንግስት እንዲመሰረት እንደማትፈቅድ አስታወቀ። የሀገሪቱ አንድነት እንዲጠበቅም አሳሰበች። አህራም ኦንላይን እንደዘገበው ግብጽ በሱዳን ትይዩ መንግስት ለመመስረት የሚያደርጉ ማናቸው ሙከራዎች ውድቅ በማድረግ የሀገሪቱን አንድነትና የግዛት ወሰን መከበር አስፈላጊነት አሳስባለች። ይህ የተገለጸው የግብጽ የውጭ ጉዳይ ሚኒስትር ባደር አብዱላቲም ከተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን የግል ልዑክ ፔካ ሃቪስቶ ጋር በካይሮ ባደረጉት ውይይት ወቅት ነው። በዘገባው መሰረት አብዱላቲ ካይሮ ለሱዳን ብሔራዊ ተቋማት ያላትን ድጋፍ በድጋሚ በማረጋገጥ ግጭቱን ለመፍታት የሚደረጉ ጥረቶች የመንግስት መዋቅሮችን በማጠናከርና በሱዳናውያን የሚመራ የፖለቲካ ሂደት ላይ ሊያተኩሩ እንደሚገባም አስገንዝበዋል። ሚኒስትሩ የሱዳን ሉዓላዊነትን ማስጠበቅ ያለውን ጠቀሜታ በማስመር ግጭቱን ሊያራዝሙ ከሚችሉ የውጭ ጣልቃ ገብነቶች አስጠንቅቀዋል። እንዲሁም ግብጽ ተቀናቃኝ የአስተዳደር አካላት መመስረትን አጥብቃ እንደምትቃወም በድጋሚ አረጋግጠዋል። በተጨማሪም ሚኒስትሩ የእርዳታ አቅርቦት ለማመቻቸትና የሰላማዊ ዜጎች ስቃይ ለማቃለል በማለም ለተሟላ የተኩስ አቁም ስምምነት እንደመነሻ እርምጃ ሰብአዊነትን መሰረት ያደረገ ጊዜያዊ የተኩስ አቁም እንዲደረግ ጥሪ አቅርበዋል። በሰላማዊ ዜጎች ላይ እየተፈጸመ ያለውን ጥቃት የዓለም አቀፍ የሰብአዊ ሕግ ጥሰት ነው በማለት ያወገዙ ሲሆን ወሳኝ የሆኑ መሰረተ ልማቶች ሊጠበቁ እንደሚገባም አሳስበዋል። አብዱላቲ አክለውም ግብጽ ውጥረቱን ለማርገብ እና አካታች የሆነ የፖለቲካ ሂደትን እንደገና ለማነቃቃት የአፍሪካ ህብረት የሰላምና የጸጥታ ምክር ቤትን ጨምሮ በቀጠናዊና ዓለም አቀፋዊ ደረጃዎች በሚደረጉ ዲፕሎማሲያዊ ጥረቶች ላይ በንቃት እየተሳተፈች መሆኗን ገልጻለች። ሄቬስቶ በበኩላቸው በቅርቡ ወደ ካርቱም እና ፖርት ሱዳን ካደረጉት ጉብኝት ባገኙት ግንዛቤ ላይ በመመስረት ውይይቱ በሰብአዊ ሁኔታዎችና ውጥረቶች ለመቀነስ በሚያስችሉ መንገዶች ላይ ያተኮረ እንደነበር ተናግረዋል። የፖለቲካ እልባት ላይ ለመድረስ የሚደረገውን ጥረት ለማገዝ ከግብጽ ጋር ቀጣይነት ያለው ትብብር ማድረግ ያለውን ጠቀሜታም አጉልተዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።